እህት ማንኝ እንደ አላህ ባሪያ የሰው ልጆችን ማከብር ነኝ ወይ እና ዋናው ሚስ ያደረግነው ይሄ ነው at the end of the day in general ብናወራው ፐርሰናል የደረሰብንን አምጥተን እዚህ ጋር ብናመጣውም ሶሉሽኑ ወደ ሶሉሽኑ መፍትሄ ተኮር መሆናችን ኢንሻአላህ ከሚለውጡት መሆን እንችላለንና ራሳችን ላይ መስራትኛ መሰራት አለብን እኛ አላህም ብለዋል እኮ ሳሊሖች ለሳሊህ አለ ምርጦች ለምርጦች ብለዋል ማለት ነውና ምርጥ መፈልክ ሆነ እኔ ምርጥ ሆኜ መገኘት አለብኝ ማለት ነው ምርጥነቴ ላይ መስራት አለብኝ አላህም ለምርጥነት ነው የፈጠረኝ ሸጋ እንደሆነ የፈጠረኝ በሁሉም በሰጠኝ በህይወት ዘርፌ with excellency okay እንዳጠናቀቅ እንዲጨርስ ነው የሚፈልገው to my best ability በተሰጠኝ ታስክ ሁሉ አዘሚስት እንደ እናት እንደ እህት እንደ ሰው ልጅ እንደ ሰራተኛ እንደ ጎረቤት እዳዘማረር as much as possible የተዋክ ምርጥ የሱ ባሪያ እንደሆነ ነው አላህ ከኔ የሚጠብቀው የዛኔም ከዛም በላይ ስለሰጠኝ መሆንም ስለምችል ማለት ነው ሶ ካለፉት ከጀግና ከፀሐይ ከሆኑ እናቶቼ መልካም ከነሱ መውሰድ ምችለውን ነገር ከነሱ የሰጡኝን ነገር ምችለውን ነገር አሁንም ከኔ ላይ መውሰድ ይችላል ማለት ነው አሁን ደግሞ ጊዜንም ማስመልክቼ እኔ ላይ የሚጠቅሙኝ ነገሮችን ማድረግና ራሴ ላይ መስራት ይችላል ማለት ነውና እኔ በተስተካከልኩ ቁጥር የህይወት እኔ ራሴ በእናትነቴ በምስትነቴ በማንነቴ ላይ በሰራው ቁጥር ሁሉ ነገር ኢንሻአላህ እየተስተካከለ ይመጣል ማለት ነውና መልካም ነገር መልካምን አትራክት ስለሚያመጣ ማለት ነው እኔ ቆጪ ኮንኩኝ ተቺዎች ኮንኩኝ ጀነራላይዝ ማረግ ሆነ የነገሩ አካል ነው ሆኖ የበሽታው የችግሩ አካል ነው ሆኖ ማለት ነውና ማብሰሉ ምንም ላይክ ያመለካከታችን አለ ወንድ ልጅ ማባጀት አይገባም ምናምን ሱብሃንአላህ ለዓለም እዝነት ሆኖ የተላኩት ለሚስቶቻቸው ያበስሉ ጫማ ይሰፉ ምናምን ነበር ማለት ነውና ዲናችን ይሄን አሽቀንጥሮ ነው የሚጥለው ማለት ነው ወንድ ልጅ አንድ ሙእሚን አንድ ማንኛውም ሰው ወንዱም ሴቱም እንደ አላህ ባሪያ ትሁት መሆን አለበት እንጨት ሲለቀም ሄዶ ይለቅማል ወጡን ያማስላል እንጀራውን ይጋል ባህላት ትችልን ብሎታል ኦኬ ባህል ያ ማንነቱን እሱ ስላበሰለ ወንድነቱን አይቀንስበትም ይሄ ስለሚስቱ አፌክሽን የሚገልጽበት ነው ግን እሷ ባህል ስላስተማራት አረ በፍጹም ጓዳያት ገባም ልትል ትችላለች ለምን ያደገችበት ሶሳይቲ ያስተማራት እሱ ስለሆነ ማለት ነው ወይንም ደግሞ ሜቢ ዌስት ባህሉን ወስዳ ደግሞ ካላበሰለኔ አልፈልግም ምትልም ልትመጣ ትችላለች ማለት ነው በሱም በኩል ቢሆን እንደዛ ግን አይደለም ራሳችን ላይ መስራት ያለብን ይሄ ነው ከኛውስ መውጣት ያለባቸው አስተሳሰቦች አሉ ማስተካከል የሚጠቅሙን አስተሳሰቦች አሉ የሚጠቅሙን ባህሎች አሉ በጣም እየጎዱን ያሉ አስተሳሰብና ባህሎች አሉ መንጥረን ከህይወታችን ማውጣት ያለብን ማለት ነው ግን at the end of the day እንደው ዛሬ ከዚህ ጋር ስንወጣ እያንዳንዳችን በየቤታችን በየህይወታችን በየተዳራችን በየመኝታ ቤታችን እውነት ለችግሩ መፍትሄ አካል ነን የችግር ላይ ችግር ምን ጨምርነን ወይስ ኢንሻአላህ መፍትሄ ነን የሚለው ነገር ላይ ወንድማችንም እንዳለው መፍትሄ ተቆር ብንኖር መልካም ነውና ሁላችንም ኢንሻአላህ ራሳችን ላይ ሰርተን ይሄ አሜዚንግ ሰዎችንም ቀድም ደግሞ እኔ መቻል የሚለው ነገር አይ ቲንክ እኔም የተጠቀምኩት ይመስለኛልና በጥበብ ሲሆን መቻል አስፈላጊ ነው እኔ እዛ መቻል ውስጥ ያለውን ትሩፋት ስለማቅ ይሄን ነገር አልፈልግም በህይወቴም ኤክስፒሪየንስ ስላረኩት ነው መክፈል ያለብኝን ዋጋ ከፍዬ የኔም የልጆቼም አባት ይወተርፈዋል ዛሬ ይሄ ነገር ይሄን ኮርስ ለብዙ ክላይንቶች እየሰጠሁ ነው ጥበብን አግኝተውት እያዳመጡ ነው ቻሉ ስላቸው ለራሳቸው ነው መጀመሪያ ለነሱ በነፊት ስላለበት ነው ይሄን ነገር ደግሞ አሁን አሽቀንጥረው ቢጥሉታ ያልችልም ቢሉ ደግሞ እዛ ውስጥ ጉዳት ስላለው ማለት ነውና መቻል የሚባለው ነገር ጥበብ ያለው ሲሆን ባላንስ ያረገ ሲሆን እኔንም ያዘለ የምችላቸውንም ሰዎች አጠቃላይ ሁላችን ጀነራል ላይ ያዘለ ከሆነ ስኬት ከዛ ውስጥ ጸጋ ማውጣት እንችላለን ግን አንድ ወገን ከሆነ እኔ እየተበደልኩ እየተቀበርኩ ከሆነ ግን አይሆንም በጥበብ የታዘለ በትግስት አርቆ በማሰብ በምህረት የታዘለ ከሆነ ፍሩታማ ነው የሚሆነው ሊትራሊ ህይወቴ ላይ አርጌ ስኬታማ ያረገኝ ነገር ስለሆነ ማለት ነው ህብረተሰቡ ትውልዱ ጎረቤቱ በፍጹም መቻል የለብሽም አንቺም ቦን ኤንቢሲዲ ያረጋለው ስለኔ ደግሞ በፍጹም እዚህ ውስጥ ያየሁት ነገር አለና አላህን ይሄን ነገር አረጋለው ብዬ አሜዚንግሊ 100% ውጤታማ ነው የሆንኩበት ዛሬ ብዙ ሰዎች ከዛ ጸጋ ላይ እየተጠቀሙ ነው ያሉት ሶ መቻል ሲሆን ከጥበብ ጋር ሲሆን with purpose ሲሆን ኦኬ with purpose ሲሆን ፍሩታማ ይሆናል ግን ይሄ መቻል አማራጭ ማንንም ስለሌለኝ ነው መውጫ ስለሌለኝ ነው ገለመሌ ከሆነ ይሄ ከጃሂልያ ከኢግኖራንስ የመጣ ከሆነ ተስፋ ከመቁረጥ ራስ ኮንፊደንስ ካለመኖር ከመጣ ከሆነ ገደል ነው የሚከተል እና መቻል ስንል
ሁለተኛ ይሄን ነገርም ኮሚኒቲው ሀቅ ነው። ሶሳይቲው ቻሉ እያለኛል። ፎርስ እኔስ ማንም ስላለኛል ጥበብ ስላገኘሁበት ነው የቻልኩት። እዛ ውስጥ ጣዕሙን ስላገኘሁት ስኬትን ስላየሁበት መቻልን መርጫለሁ። መቻሌም ደግሞ የዘራሁት በረከት እንዲበቅልልኝ አድርጎልኛል ማለት ነው እንጂ ማንም ይሄን አይዲዮሎጂ ኔ ላምጥቶ ባህሉ ስላለኝ አይደለም። እና መቻል የምንለው ነገር ቃሉን እዛ ውስጥ ያዘለው ምንድነው? መልእክቱ ምንድነው? አጀንዳው ምንድነው? የሚለውንም እንፈትሽ ነው ምለው። ኢንሻአላሁ ተዓላ በዛ መንገድ እናድርገውና ነው ሁላችንም ራሳችን ላይ በመስራት የመፍትሄው አካል እንሆን ነው ምለው። እኛ መለወጥ አለብን። እኛ አንተም አሜዚንግ ባልሆን አሜዚንግ አባትሁን፣ አሜዚንግ ወንድምሁን፣ አሜዚንግ ትሁት የአላህ ባሪያሁን፣ እኔ አሜዚንግ ሚስት፣ አሜዚንግ እናት፣ አሜዚንግ እህት ልሁን። ትውልድን ቀስ በቀስ 1% አት ታይም መቀየር እንችላለን። እኛ ስንቀየር የመፍትሄው አካል ሆነን ሌሎችንም ኢንስፓየር ማድረግ እንችላለን ኢንሻአላህ። ቴንክ ዩ ሶ ማች። አልፍ ጀዛ ወኸይረል ጀዛ ሸጋዎቼ።